አመሰግናለሁ ክቡር ጠቅላይ ሚኒስትር። ከለውጡ በፊት እንደሚያውቁት ክቡር ጠቅላይ ሚኒስትር ለረጅም ዓመታት የእርስ በርስ ቁጥጥር ስርዓት በኢትዮጵያ መገናኛ ብዙሃን አማካኝነት እንዲከናወን ለማድረግ ብዙ ጥረቶች ሲደረጉ ቆይተው ሳይሳካ ቀርቶ በአዲሱ የፕሬስ አዋጅ ላይ ይህ የእርስ በርስ ቁጥጥር ስርዓት የህግ ማዕቀፍ እንዲኖረው በመደረጉ የተነሳ የኢትዮጵያ መገናኛ ብዙሃን ምክር ቤት ተመስርቶ አሁን በጥሩ ደረጃ ላይ ይገኛል። ለዚህም እጅግ አድርገን ማመስገን እንፈልጋለን። እርሶም ብዙ ጊዜ በፓርላማም በተለያዩ መድረኮች ላይ እንደሚናገሩት ኢትዮጵያ ውስጥ ስልክ ያለው ሰው ሁሉ ጋዜጠኛ የሆነበት ሁኔታ ነው ያለውና የኛ ምክር ቤታችን በዚህ ረገድ ፕሮፌሽናል የሆነ ጥናት አስጠንተን ማን ነው ጋዜጠኛ መሆን ያለበት፣ የጋዜጠኝነት ክራይቴሪያስ ምንድናቸው፣ በዛ ላይ ከመጀመሪያው ጀምሮ ህግና ደንብን አክብረው የሚሰሩና ላይሰንስ አውጥተው የሚሰሩትን በዚህ ደረጃ የፕሬስ አይዲ ለመስጠት ጥናት አስጠንተን ጨርሰናል። እንቅስቃሴ እያደረግን ስለሆነ በዚህ ረገድ እርሶ የሚሰጡን ምክረ ሐሳብ እዚህ ላይ ቢኖር በጣም ጥሩ ነው። ለውጡ ኃይሉ በሄደበት ቁጥር ለውጥ ለማምጣት በታገልንበት ቁጥር የነውጥም ኃይል በዛው ልክ ውሸቱንም ሽብሩንም አጣምሮ ነው የሚሄደው። ይሄ ነገር ደግሞ የሚሆነው በምክንያት ነው። በፐብሊክ ኦፒኒየን ነው ሀገር የሚመራው። ሀገር የሚፈርሰውም በፐብሊክ ኦፒኒየን ነው። ይሄ መንግስት በዛ መንገድ ይወድቃል አይነት ሳይቤ ሳይሆን ያለኝ እንቅፋት ይሆናል። ሶሻል ሚዲያውን አጣጥለን ንቀን ካለፍ ነው በእያንዳንዱ ስቴፕ እንቅፋት እየፈጠረብን ልክ አሁን አማራ ክልል ያየነው አውት ኦፍ ኖ ሄርድንግ ነገሮች የተነሱ በሶሻል ሚዲያ ተራግበው እንዴት እንቅፋት መሆን እንደሚችሉ በተግባር አይተነዋል። ስለዚህ መናቅ የለብንም። እዚህ ጋር ያይዤ ማንሳት የምፈልገው ሶሻል ሚዲያው ላይ ኮንትሮል የለንም፣ ምንም አይነት ቁጥጥር የለንም። የሶሻል ሚዲያው ባለቤቶቹ ያሉ ፕላትፎርሙ ውጭ ሀገር ነው ያለው። አብዛኞቹ ሚዲያ ላይ የሚሰሩ ሰዎች ውጭ ሀገር ነው ያሉት። እኛ እዚህ ሀገር ውስጥ ያለኑ ሰዎች አለን። ፕላትፎርሙ በራሱ በተለየ መንገድ የመንግስትን አቋም ይደግፋሉ ወይም ደግሞ እውነትና ኢትዮጵያዊነትን ያቀነቅናሉ ብሎ የሚላቸውን ሰዎች በተለየ መንገድ ነው የሚቀጣው። አሁን ራሴ እንደማሳያ ብጠቅስ እኔ 31 ጊዜ የኔ ቻናል ተዘግቶብኛል። ያለምንም ምክንያት፣ ያለምንም ማስረጃ፣ ያለምንም ጥፋት ነው የሚዘጉት። እዚህ ጋር አንድ ይህን በጣም አንገብጋቢ አድርጌ የማነሳው በእኛ ሀገር ፖለቲካ ላይ፣ በእኛ ሀገር ትውልድ ላይ፣ በእኛ ሀገር ዕጣ ፈንታ ላይ እንደፈለጋቸው መጫወት የሚችሉበት እድል ተፈጥሮላቸው እኛ የሞትን እነሱ ፖለቲካ የሚያተርፉበት ሁኔታ ነው ያለው። የፕላትፎርም ብጥብጥም ሁከትም ሽብርም ውሸትም የሚነዛው በዚህ በሶሻል ሚዲያ ነው። ይህም ብዬ ሳበቃ ምናልባት እርሶ በተደጋጋሚ የሚያነሱ የእርሶ ስራ በደንብ ነው የሚገባኝ። እኔ ችግር የለብኝም፣ የቀናነትም ችግር የመጠራጠርም ስለሌለኝ ይገባኛል፣ አንደርስታንድ አደርጋለሁ። ፉድ ሶቨርኒቲ የሚለው በጣም ፐርፌክት ነው። ቫሉ ሃይ ቫሉ የሚለው አለ፣ ኢነርጂ ሶቨርኒቲ አለ፣ ዳታ ሶቨርኒቲ ይላሉ መጨረሻ ላይ መጥተው። እሱ የሚገርም ስትራቴጂ ነው፣ በጣም ቢዩቲፉል ነው። ከዛ ዳታ ሶቨርኒቲ አንጻር ይህን የራሳችንን ፕላትፎርም ፈጥረን ጅምር ነገሮችን ቢያንስ በተወሰነ ደረጃ ሶሻል ሚዲያ የራሳችን ሶሻል ሚዲያ ማንም የማይፈረጭበት ማንም መጥቶ እንትን የሚልበት ኃላፊነትም ያለው ሀገር ውስጥ ቤዝ ያደረገ ነገር መስራት የምንችልበት እድል ቢኖር የራሳችንን ሶሻል ሚዲያ በተወሰነ ደረጃ ጀመረ ቢያንስ ወደፊት የምናሰፋው ግን እዚህ ሀገር ውስጥ የሆነ ነገር ማለማመጃ ነገር ብንጀምር እንትን የሆኑ ይመስለኛል። እዛ መቆጣጠር አንችልም። ኦፒኒየኑን ለሌሎች ሰጥተን እዳውን እየከፈልን መኖር አንችልም ብዬ ነው የማስበው። አመሰግናለሁ። ሰጠኝ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከመገናኛ ብዙሃን ባለሙያዎች ጋር ተገናኝተው ለመወያየት በመፍቀዶ ጊዜውን በመስጠቱ እንዲሁም የመገናኛ ብዙሃኑ ባለሙያዎች ያሏቸውን ጥያቄዎች ለመመለስ ቀና ፈቃዱን ስለሰጡን እጅግ አድርገን እናመሰግናለን። ቀጥሎ የማቀርባቸው ጥያቄዎች ከልዩ ልዩ የንግድ ብዙሃን መገናኛዎችና ከዲጂታል ሚዲያ ባለሙያዎች ጋር በጋራ በተደረገ ለእርሶ እንዳቀርባቸው የተሰጠኝ ውክልና መሰረት ነው። ከጋዜጠኞቹ የቀረቡት ጥያቄዎችም የሚከተሉት ናቸው። አንደኛ፣ ለጋዜጠኞች ነፃ እንቅስቃሴና ጥበቃ ከለላ እንዲሰጣቸው ስለመጠየቅ ነው። ለምሳሌ ጋዜጠኞች በአዲስ አበባ ከተማም ሆነ በክልል ከተሞች የሥራ ካሜራዎቻቸውን ደቅነው መንገድ ላይ ሲሰሩ የሚያይ ማናቸውም የጸጥታ ኃይል ከሕግ ውጪ ሲያስቆሟቸው
ካሜራዎቻቸውን፣ የሥራ ዕቃዎቻቸውን ካላግባብ ሲወስዱባቸው በአጠቃላይ ስራዎች ሲስተጓጎሉ በስፋት ያጋጥማሉና ጋዜጠኞቹም በነጻነት ተንቀሳቅሰው የመቅረጽ የመስራት ተግባርም አላግባብ ሲደናቀፍ ይታያል። ህጋዊ ያልሆኑ እስሮችም ህጋዊ በሆኑ ጋዜጠኞች ላይ ሲፈጸሙ ይታያሉ። ጋዜጠኞችም በህጋችን መሰረት በሙያቸው ምክንያት እንደማይታሰሩ ይታወቃል። ነገር ግን በጸጥታ ኃይላት ይህ መብት ሲጣስ ተደጋግሞ ይስተዋላል። በዚህ ረገድ የጋዜጠኞች በነጻነት ተዘዋውሮ የመቅረጽ የመስራት መብት እንዲከበር በሙያቸውም ተከብረው እንዲንቀሳቀሱ ለጸጥታ ኃይላትና ኃላፊዎች መልእክት እንዲያስተላልፉልን እንዲከታተሉልን ጥያቄ ቀርቧል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአራትም በስድስት ወርም አንዴ የሀገራችንን የአካባቢያችንን እንዲሁም ስለ መንግስቶ ሁኔታ ከጋዜጠኞች ለሚነሱሉ ጥያቄዎች ማብራሪያ የሚሰጡበት መርሃ ግብር እንዲኖረን ከጋዜጠኞች ጋር እንዲገናኙም በታላቅ አክብሮት እንጠይቃለን ብለዋል። ክቡር ጠቅላይ ሚኒስትር በአሁኑ ወቅት የጋዜጣ የመጽሔትና የመጽሐፍት ህትመት ዋጋ እጅግ ከፍተኛ ሆኗል። ይህም በወረቀት እና በቀለም እንዲሁም እሱን ተከትሎ በመጣው የህትመት ዋጋ መጨመር ምክንያት ነው። ብዙ ጋዜጦች፣ መጽሔቶች ከህትመት ውጭ ሆነዋል። ሰራተኞቻቸውንም በትነዋል። ንባብ ከሁሉም በላይ ለሰው ልጅ የሚያስፈልገው መብቱም ነውና በወረቀትና በቀለም በህትመት ላይ የተጣለው ቫት ተነስቶ ንባብ የሚያድግበት የሚስፋፋበት መንገድ ትኩረት እንዲሰጥበት በማክበር ጠይቀዋል። በመጨረሻም መገናኛ ብዙሃን የግሉ በተለያየ ቦታ ተበታትነው ቤት ተከራይተው ትንሽ ቢሮዎች ናቸው ያሏቸውና መንግስቶ ይሄንን ችግር ተረድቶ ምናልባት የሚዲያ መንደር የሚመሰረትበት የተለያዩ ሚዲያዎች አንድ አካባቢ ላይ እንደው ለቱሪዝሙም በሚመች መልኩ መገናኛ ብዙሃንም ከወጪያቸው እንዲታቀቡ የሚያደርግ ስራ እንዲሰሩልን ጥያቄ ቀርቦሎታል። እጅግ አድርጌ አመሰግናለሁ። የኛን ሚና በሚመለከት ፖሊሲያችን ሚዲያን በሚመለከት እሳቢያችን ፕራግማቲዝም ነው። በእኛ ሁኔታ ፕራግማቲስት መሆን አለብን። የኛን ሁኔታ ያወቀ የኛን ችግር የተረዳ የኛን ድካምም ደግሞ አንጥሮ የሚያሳይ መሆን አለበት የሚል በመደመር ላይም ሰፍሯል። በጽሁፎቻችን ላይ ያሉ በስልጠናዎቻችን ላይ ምን ማለት ነው? ኢትዮጵያ ያልተሰራች የምትገነባ ሀገር ናት። የኛ ፎከስ ማድረግ ያለበት በየቀኑ ባለን ትልም ላይ እሱን ለማሳካት በምንሄደው መንገድ በተገኘው ውጤት ልክ ነው መሆን ያለበት። ይሄ ጋዜጠኞቻችን ጋር አለ ወይ ያላችሁኝ እንደሆነ አይመስለኝም። ጋዜጠኝነትና ኢንዱስትሪው ግን የኢትዮጵያን ፍላጎት አውቆ ለዚያ ለመስራት የሚተጋ ሆኖ ሳለ በመንግስት በኩል ደግሞ ድካሞች ሲያጋጥሙ ደረጃ በደረጃ እንፈታለን። 100% ኦቨርናይት አላችሁ። ለምሳሌ ሳተላይት ብላችኋል። እየታሰበበት ነው። ትንሽ የፕራዮሪቲ ጉዳይ ነው የያዘን። ገንዘቡ ሲመጣ እንሰራለን፣ ይኖረናል። ያስፈልጋል እንዳላችሁ ትክክለኛ ነገር ነው። ፔፐር ብላችኋል። በጣም ትክክል ነው። የህትመት ስራዎች እየጠፉ ነው ያሉት፣ መደገፍ አለባቸው። ግን ስላሰራን አይደለም። 2-3 የወረቀት ኢንዱስትሪ ከፍተናል። 2-3 የሚጠጉ ባለሀብቶች አምጥተን በነፃ ቦታ ሰጥተን የወረቀት ፋብሪካ እንዲሰራ ሙከራ አድርገናል። ግን ወረቀት ማምረት ጀምረን የኛ ኢንዱስትሪዎች ከተረፈ ምርት ብቻ ሳይሆን ከሮ ማቴሪያል ወስደው ፔፐር እስኪያመርቱ መታገዝ አለበት። እንደግፋለን። ተቀብየዋለሁ፣ ሐሳቡን እንሰራበታለን። ስልጠና ተሞካክሯል። ምናልባት የኛ ችግር ይመስለኝ የመንግስቱ ላይ ፎከስ አድርገን ሌላውን ትተን ሊሆን ይችላል። አሁን ያለኝ ሬኮመንዴሽን እኔ ለጊዜው የግሎች ለምሳሌ ተደራጅተው ስልጠና ካሪኩለም አዘጋጅተው 2 ቀን 3 ቀን ጋዜጠኛ እናስተምራለን ካሉ አፍሌክስ ገብተው ይሰልጥኑ። ለጊዜው ጊዜው ሲደርስ ደግሞ እንሰራዋለን የእናንተንም። አሁን ለጊዜው ግን ለምንድነው በጣም ብዙ ጥያቄ ስላለ ለሁሉም ይሆናል እያልን ሁሉም ሳይሆን እንዳይቀር
አሁን እንሰራለን ብዬ ቃል አልገባላችሁም። አስፈላጊነቱን አምናለሁ። ለጊዜው ባለን ተቋም ተጠቀሙ። ጊዜው ሲደርስ ደግሞ እሱም ይሰራል። የፌዴራልና የክልል ችግሮች አሉ። ትክክል ናችሁ። ኢምፕሩቭ አድርገናል። የሚቀረውን ደግሞ እያየን እንፈታለን። ፋይናንስ በሚመለከት በጣም ብዙ ስለሆናችሁ በየቀኑም ስለሚፈጠር ሚዲያ ትንሽ ያስቸግራል፣ ግን መደገፍ እንዳለበት ይታመናል። የክልል ሚዲያዎች ከክልል አመራሮች ጋር እነጋገራለን። እዚህ በሀገር ደረጃ በማዕከል ደግሞ ያላችሁት ከኮሚኒኬሽን ሚኒስትሩ ጋር እነጋገራለን። በጅምላ ለሁላችሁ ብዬ የማይሆን ቃል አልገባም፣ ግን እንደየስራ ባህሪያችሁ እና እንደ ኮንቴንታችሁ ይዘት ድጋፍ ለማድረግ እንሞክራለን፣ እንዳይወድቅ ማለት ነው። የምትሰሩት ደግሞ 5-10% እንደየተቋሙ ቢለያይም ዞሮ ዞሮ ለሀገር ስለሆነ ስለምታነቁ ማክሲመም ኤፈርት ይደረጋል። ሚዲያዎች ጠንከር ብለው ከልመናና ከተረጂነት ወጥተው መርህ ላይ ቆሞ መስራት እንዲችሉ ለመደገፍ ይሞከራል። የመረጃ ስርጭት ችግር አለ እንዳላችሁት፣ በየቀኑ ስራዎቻችንን ሁሉም የስራ ኃላፊ ባለው የሶሻል ሚዲያ አውድ ፖስት ያደርጋል። ከዚያ በተረፈ ኢንኳየር ማድረግ የሚፈልጉ ፈርዘር ኢንቨስቲጌት ማድረግ የሚፈልጉ ሰዎች ብዙ እድል አያገኙም። ፕራግማቲክ ለሆኑ ናሽናል ኢንተረስት ለገባቸው ሲጠይቁ በመረጃ በፋክት ላይ ሆነው XYZ ብሎ የሚጠይቁ ሰዎች ሲኖሩ ምንም ችግር የለውም። ኮሚኒኬሽን ሚኒስቴር እያጠራ ሲያቀርብልኝ ወደፊት እናያለን ማለት ነው። የኛ ሚዲያ አሳሳቢው ጉዳይ እና ብንሰራበት የሚሻለው የሰፈር ሚዲያ መሆኑ ነው። ሌላው ቋንቋ ቢቀር እዚሁ አካባቢ የኛ ወንድሞች ጎረቤት ህዝቦች የሚገለገሉባቸውን ቋንቋዎች ተውሰን እኮ አይደለም። ትግረኛውም እዚህ አለ፣ አፋርኛውም እዚህ አለ፣ ሶማሊኛውም እዚህ አለ፣ አረብኛውም ቅድም እንዳለው አሉ። ተጠቅመን መስራት ላይ ውስንነቶች አሉ። በቅርቡ የጀመርነው ስራ አለ በእኛ በኩል ግን መጠናከር አለበት። ውጭ ኢንፍሉዌንስ ማድረግ ካልጀመርን ከውጭ ብቻ እየቀዳን ብዙ ርቀት አንሄድም። እሱን የተሞካከሩ ጉዳዮች አሉ፣ እያጠናከርን እንሄዳለን። ሀገር ውስጥ ያለው ሚዲያ በዩቲዩብም ይሁን በሳተላይት ብሮድካስት የሚያደርጉ ሚዲያዎች ከሰፈርና ከመንደር ጉዳይ ያልወጡ ሰብስታንስ የማይገኝባቸው መሆናቸው ብቻ ሳይሆን ውጭ አለ የሚባለውም ኤክስፖዠር አለው የውጭ ሚዲያዎች ያያል የሚባለውም ያንን ዕውቀት የጎደለንን የሚያመጣ የሚሞላ ሳይሆን ያለንን የሚያበጣብጥ ነው። ጎደሎች አሉ በአቀራረብ በመረጃ ብሎ ያን ጋፕ የሚሞላ አይደለም። ለሚዲያዎችን ያለኝ ምክር ብዙዎቹ ሚዲያዎች የምትወድቁት ወደፊትም መውደቅ የሚያመጣባችሁ ብዬ የማስበው አንድ ሚዲያ ተቋም 100 ሰው 100 ኤምፕሎይ ያለው ከሆነ ቢያንስ 60 ሪሰርቸር ነው መሆን ያለበት። ቢያንስ 60 ሰርፍ እያደረጉ መረጃ የሚያነፈንፉ ብቻ ነው መሆን ያለባቸው። 2 ቢበዛ 3 ሰው ነው ያንን ሪሰርች ፕሬዘንት ማድረግ ያለበት። የኛ ሚዲያ ጋዜጠኛ የሚሰበስበው እንደዛ ይሰራል። የተለመደ የዜና ጽሑፍ አለ። ዋና አዘጋጅ የሆኑ ሰዎች መድከም አይጠበቅባቸውም። ትንሽ ከሰማችሁ መጻፍ ይችላሉ። ያንንም እናነበው። ለዚህ ነው አድማጭ ያጣ ነው። የአንድ ለአንድ ዋን ኦን ዋን ያለው ኢንተርቪው ብቻ ሳይሆን ኒውስ ሲቀርቡ ኢምፓክታቸው መታየት አለበት። ምን ኢምፓክት አላቸው ተብሎ ዋናው ስራ ያለው ከጀርባ ነው። እሱ ላይ ብናተኩር የመንግስቱም የግሉም ብናተኩር ብዙ የምትወድቁ አይመስለኝም። ሚዲያው ኮንቴንት እስካለው ድረስ በዚያው ልክ ፈላጊው እየበዛ ነው የሚሄደው። ማወቅ ያለባችሁ ነገር ፍሪኩዌንሲ በጣም ውድ ሪሶርስ ነው። ይሄ ውድ ሪሶርስ እንደ ኢትዮጵያ ያለ ደሃ ሀገር ለልማትና ለመንቃት መጠቀም ሲገባው ባልባሌ ወሬ ካባከነው ያው ወርቅ እንደማባከን ገንዘብ እንደማባከን ይቆጠራል። በዚያ ፍሪኩዌንሲ የሚተላለፉ ኢንፎርሜሽኖች 2 ችግር አለባቸው። አንሰማም፣ አናደምጥም፣ አያስፈልግም ሚዲያ
ውሸታም ነው ቢቀርብን ይሻላል ካል አንኢንፎርምድ ያደርገናል። እናድምጣቸው፣ እውቀት እናገኝበታለን ደግሞ ስንል የሚመጣው ወሬ የሚመጣው ኢንፎርሜሽን የተዛባ ይሆናል። ትክክለኛውን ፋክት ሳይሆን ሮንግ ነገር ያመጣል። መደመጥ አለበት። ይሄ እውነተኛ ሚዲያ ነው ብለን ፎሎ እንድናደርገው በተቻለ መጠን እውነት መግለጥ የሚችል መሆን አለበት። እውነትን ካልገለጠ በቀር በሚኖረው ጩኸት፣ ክሊኮች፣ ኮሜንቶች ሊኖሩ ይችላሉ። ግን እርግጠኛ ነኝ ኮሜንት አድራጊውም ጭምር ወደ ውስጡ አይወስደውም። ያ ውሸት ቶሎ የሚተን ነገር ስለሆነ መዋሸትን እና እውነት መግለጥን መለየት ያስፈልጋል። ለአንዳንዶች እንጀራቸው ነው፣ ለእናንተ ግን ምን ያደርግላችኋል? በዚያ መንገድ የሚበላ እንጀራ መሆን የለበትም። እንደዛ ከሚሆን እውነቱን ጫካ ከፈለጋችሁ ጫካ መሄድ፣ ማየት፣ የተዛባ ነገር ካለ መግለጥ። የጫካ ሐሳቤ ምንድን ነው? ፒያሳ ላይ የሞከርነው ነገር፣ ካሳንቺስ የሞከርነው ነገር በቂ አይደለም። በቂ መሆንም አይችልም። የቆየ ቦታ ስለሆነ ወይ ይጠባል ወይ ማነካቸው ቤቶች ይኖራሉ። ፊውቸር ሲቲን ስማርት ሲቲን ማሳየት አያስችሉም። ካሳንቺስ የተወሰነ አፍርሰናል። ፎቅ ግን እንተዋለን እኮ ፎቅ ስተን መንገድ እናደርጋለን። ባለው ነው የምንጠጋጋው እንጂ በምናስበው ልክ አይደለም። የጫካ ሐሳቤ የእናንተ ልጆች የእናንተ ልጅ ልጆች የሚያወድሱት ስራ ነው፣ ጥያቄ የለውም። እናንተ ባይገባችሁም ችግር የለውም። ሰርተን ለልጆቻችሁ መተው ስለሚሻሉ ከኤርፖርት ጀምራችሁ ጫካ ኮኔክትድ ነው። ከጫካ ተነስታችሁ ኦብዘርቫቶሪ የሚባለው ከእንጦጦ በላይ ያለው ታውቁት ከሆነ አላውቅም፣ ኮኔክት ያደረግነው ነው። ከኦብዘርቫቶሪ እንጦጦ ማርያም ኮኔክት ተደርጓል። ከእንጦጦ ማርያም ጉለሌ ኮኔክት የተደረገ ነው። ምን ማለት ነው? ክሎስ ቱ 40 ኪሎ ሜትር ነው። ዓላማው ልጆቻችን ሰምዌር ሄደው ከሚቀኑ ሞዴል ነገር እንዲያዩ። ጋዜጠኝነት ዜግነት እንደሌለው የምታስቡ ሰዎች ካላችሁ ተሳስታችኋል። ጋዜጠኝነት ዜግነት አለው። ልክ እንደ ወታደር፣ ልክ እንደ ዶክተር፣ እንደ ሐኪም፣ ልክ እንደ መምህር፣ ልክ እንደ ደህንነት ሰራተኛ ጋዜጠኝነት ዜግነት አለው። ጋዜጠኝነት ናሽናል ኢንትረስት አለው። ጋዜጠኝነት የሚቆምለት ሀገርና ባህል አለ። ዝም ብሎ ጋዜጠኝነት የሚባል ነገር የለም። ያን እያሰብን ለእውነት ቆመን መስራት ያስፈልጋል። የኛ በሽታ ፐርፐዝ ማጣት፣ ሀገራዊ ፍላጎት ላይ ሀገራዊ ጥቅም ላይ አለመቆም መሆኑን ማየት ያስፈልጋል። ሉዓላዊነት ቅድም አንድ ወንድሜ እንዳነሳው በዚያ መንገድ አይደለም መፍረስ የሚመጣው። ፕሮፓጋንዳ ነው ቀድሞ የሚያፈርሰው። ጥይት በኋላ የሚከተለው መጀመሪያ ፕሮፓጋንዳ ይሰራል፣ ከዛ ነው ወደ ማፍረስ የሚካሄደው። በእናንተ ኬዝ ኢትዮጵያ ስንዴ ታመርታለች፣ ስንዴ አታመርትም የሚል ክርክር አለ። እኛ አመርተናል እንላለን፣ ሰዎች ደግሞ አላመረተችም ይላሉ። እናንተም ትሰማላችሁ፣ እንትና እንዲህ ብሎ ዘግቧል ብላችሁ ትናገራላችሁ። ግን በጣም ቀላል ነገር ነው። 10 ሚዲያዎች ተነጋግራችሁ አሻም ወደ ምዕራብ፣ ኤንቢሲ ወደ ምስራቅ፣ ኢሳት ወደ ደቡብ፣ አንድ ደግሞ ወደ ሰሜን 10 ሰው ልካችሁ ስንዴ አርሶ አደሩ ባለፈው ዓመት ስንት አረስክ፣ አሁን ስንት አረስክ፣ ባለፈው ስንት አገኘ፣ አሁን ስንት አገኘ፣ ባለፈው በዓመት ስንት ታመርታለህ፣ አሁንሳ ብሎ ስትሰባሰቡ ያሰራችሁ በቂ ዳታ፣ ፐርፌክት አይደለም ማሳያ ዳታ ሊሆን ይችላል። የተዘገበውን ከምናራግብ አንዳንድ ሰው ልከን በመጠየቅ ማወቅ እንችላለን። በቲዮሪ በመጽሐፍት ሚዲያ ውግንናው ለእውነት ነው። እውነት እንዲወጣ እውነት እንዳይደበቅ ይሰራል ነው። እነሱ ጋር ስናየው ግን እውነት ሁለት መልክ አለው። ፍጹማዊ እውነት እና አንጻራዊ እውነት አለ። ለምን አንጻራዊ ሆነ? ናሽናል ኢንትረስት ስላለ። ናሽናል ኢንትረስት ስላለ እሱን እንዴት አድርገን ነው በድህረ እውነት ዘመን በዲጂታል ዘመን እኛ ልናመጣ የምንችለው? ዲጂታል ድህረ እውነትን ሞር ያስፋፋና የገለጠ ችግር ነው። እንደተባለው ስልክ ያለው ሰው ሁሉ ጋዜጠኛ ነው፣ ያሻውን ይናገራል። የተናገረው ደግሞ አየር ላይ ይውላል። እንዴት አድርገን ነው አስታርቀን የኛን ብሔራዊ ጥቅም አረጋግጠን ሰውን የምናነቃው? ሰው በተፈጥሮ መልካሙን ነገር ማየት አይችልም። በተፈጥሮ በግልም ይሁን በቡድን የከፋውን ነገር ብቻ ነው መዞ የሚያየው።
ያልተመቸውን ነገር ነው የሚያየው። በንግግር ውስጥም አግሬሲቭ የሆነውና ጥላቻ የተሞላበት ቶሎ ይደመጣል። ለዚህ ነው የሚዲያ ሰዎች የሚሉት፣ እኔም ከዚህ ቀደም እንዳልኩት ስትናደድ ብዕርህንም ሽጉጥህንም አታንሳ። ሽጉጥህን ብታነሳ ሰው ትገላለህ፣ ብዕርህን ብታነሳ ግን ትውልድ ትገላለህ። አንዴ ሳይሆን ደጋግመህ ትገላለህ። የምንጽፍና የምንናገር ሰዎች ዛሬም ብቻ ሳይሆን ነገ እንደምናጠፋ አስበን ኃላፊነት ተሰምቶን ቢሆን ጥሩ ነው። የኛ መሰረታዊ ችግር 3 ነው። አንደኛው አዎንታዊ መረጃ ፖዚቲቭ የሚባል ኢንፎርሜሽን ራዲየት አይደረግም። አዎንታዊ መረጃዎች አይሰራጩም። አዎንታዊ መረጃ ሳይሰራጭ ሲቀር ደግሞ ሰውን ዲፕ ዳውን ኢንስፓየር የማድረግ አቅሙ እየቀነሰ ይሄዳል። ሁለተኛው ሚስ ኢንፎርም እናደርጋለን። መረጃው ከሚለው ውጪ አሳስተን እንዘግባለን። ሶስተኛው በሬ የወለደ ነው። ምንም የሌለ ነገር ዲስኢንፎርም እናደርጋለን። እንደዚህ አይነት ሴራ ላይ ኢንትሪግ ላይ ኮንስፒሬሲ ላይ ያተኮረ ስራ እመኑኝ ስር የለውም፣ አይቆምም። እኛ ጋር ምን ችግር አለ? በኢንፊልትሬሽን ሚዲያዎቻችን ፓርቲ ውስጥ መንግስት ውስጥ የገቡ ሰዎች አሉ። ብዙ ጊዜ እንዳልኩት ሚማር እየጠበቅን እያየን ሰዎቹ ቀስ ቀስ እያሉ ይወጣሉ። ሲወጡ ጩኸቱ ራሱ አንዴ ከሆነ ችግር አለ ማለት ነው። እችን እንኳን ለማስተዋል የሚዲያ ሰዎች በትምህርታችሁ በልምዳችሁ ምክንያት የነቃችሁ መሆን አለባችሁ። አንድ ሰው ምን እንደሰራ ሳታውቁ ቢሮውን ሳያጸዳ ዛፍ ሳይተክል ሰፈሩ ላይ አንድ ሰራተኛ ዳሃ ያለች እሱ ጋር ገንዘብ አዋጥቶ ሳያግዛት ዝም ብሎ መጥቶ እናንተ ጋር በዩቲዩብ መልአክ ሲጫወት የት ሰራ? መች አገለገልክ? ስንት ዛፍ ተከልክ? ለስንት ዳሃ ቤት ሰራ? ምን ያክል ታነባለህ? ምን ያክል ጻፍክ? መጠየቅ እኮ አለበት ሰውየው። ዝም ብሎ መጥቶ እኔ እንትን ነኝ በሚል እንዴት ይሆናል? አይሆንም። ግን ወደፊት ማወቅ ያለባችሁ ነገር በፍጹም በኢትዮጵያ ፖለቲካል ኤንቫይሮንመንት ኢምፖርትድ ኢንዲቪጁዋልስ መተው ስልጣን መያዝ አይችሉም። እኔ ስለፈለኩ አይደለም፣ አይመችም ሁኔታው። በዛ መንገድ ብዙ አይሳካምና የትጉ ጋዜጠኛ እና የሰነፍ ጋዜጠኛን ባህሪ በመግለጥ እነሱን እዛ ውስጥ ማሳየት ሞክራለሁ። ትጉ ጋዜጠኛ ከተሰጠው መረጃ ጀርባ የሚያይ ማለት ነው። ስለሰማ ስላየ ብቻ አይደለም። ጋዜጠኛ ካየ በኋላ ከሰማ በኋላ ከዛ ካየውና ከሰማው ነገር ጀርባ አናላይዝ ያደርጋል። ምን ፋይዳ አለው ናሽናል ኢንትረስት ብሎ የሚያይ የምክንያትና ውጤት አናሊሲስ መስራት የሚችል ኮዝ ኤንድ ኢፌክት የሚያይ መሆን አለበት። ብናገር ምን አውትካም አለው ብሎ የሚያስብ መሆን አለበት። ዝም ብሎ የሚናገር ከሆነ ጥፋት ያመጣል። ለክስና ለወቀሳ ያልቸኮለ መሆን አለበት። አንድ ወገን ሰምተ ሳይድ ከያዝክ ለክስና ለወቀሳ ያጣድፋል። ይሄ እናንተ ጋር እንዲፈታ በእኛ በኩል መረጃ የማቀበል ችግሩ ደረጃ በደረጃ መፍትሄ ያገኘ መሄድ አለበት። ሰነፉስ ከሰማው የማይዘል ለኮሜንት ለክሊክ የቸኮለ ለድምዳሜ የቸኮለ ለክስና ወቀሳ የቸኮለ ይህንን ይበልጥ ለመረዳት የሶስት ጓደኛሞች ታሪክ ልንገራችሁ። ሶስት ጓደኛሞች መንገድ እየተጓዙ አንደኛው ሶስቱም ጓደኛሞች የአንድ እንስሳ ዌስት ያያሉ እና አንደኛው ከነሱ መካከል ይሄንን ፋንድያ የጣለው አኒማል ጭራ የለውም ይላል። ጀስቲፋይ አላደረገም፣ ግን ጭራ የለውም ይላል። ትንሽ እንደተጓዙ ሁለተኛው ጓደኛው ደግሞ አንድ ዛፍ ስር አርፈው ተቀምጠው ሳለ ዛፉን ብቻ አስተውሎ በዚህ ያለፈው የአኒማል አንድ አይን የለውም ይላል። ትንሽ ሲጓዙ ሶስተኛው ሰው ደግሞ ጓደኛቸው ያ በዚህ ያለፈው አኒማል ከፍተኛ ክብደት ያለው ሸክም ተሸክሟል ይላል። አለፍ እንዳሉ አንድ ሰው ይመጣባቸዋል። እባካችሁ ወንድሞቼ ግመል ጠፋብኝ አይታችኋል ወይ ይላቸዋል።
እና የመጀመሪያው ግመልህ ጭራው ቆራጣ ነው ይለዋል። አዎ ይላል የጠፋበት ሰው። ሁለተኛው አንዱ አይኑ አያይም ይለዋል። አዎ አያይም ይላል ቸኩሎ አሁን። ሶስተኛው ብዙ ዕቃ ጭኗል ይለዋል። አዎ ከባድ ዕቃ ጭኗል ይላል። ሶስቱም ባንዳፍ አላየነውም ማለት። ሌቦች ግመሌን ደብቃችኋል አምጡ፣ ጭራ እንደሌለው አንድ አይን እንደሌለው ዕቃ መሸከሙን ሳታዩ እንዴት መናገር ትችላላችሁ? ሌቦች ናችሁ ብሎ ይጨቃጨቃሉ፣ ይካሰሳሉ፣ ፍርድ ቤት ይሄዳሉ። ፍርድ ቤት ሄዶ ያስረዳል ሰውየው። ጠፋበት፣ ደክሞኝ ነበር፣ በረሃ ውስጥ ነው፣ ሸለብ አደረገኝ እንቅልፌን፣ ስነሳ ግመሌ የለም። ግመሌን ፍለጋ ሲሄድ 3 ጓደኛሞች አገኘኋቸው። 3ቱን ስጠይቃቸው አንዱ ጭራ የለውም አለኝ፣ አንዱ አንድ አይኑ አይሰራም አለኝ፣ አንደኛው ደግሞ ከባድ ዕቃ ተሸክሟል አለኝ። እሱኑ አምጡ ግመሌ ስላቸው ደግሞ አላየንም አሉኝ እና ሰርቀውብኛል ብሎ ይከሳል። እነዚያ ራሳቸውን ዲፌንስ ያደርጉ ለዳኛው የለም እኛ ግመሉን አላየነውም፣ እኔ ጭራው ተቆርጧል ያልኩት ጭራ ያለው ግመል ፋንድያ ሲጥል ጭራው ስለይመታው በተን 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 ይላል። ይሄኛው ከመር ከመር ስላለ ጭራ ባይኖረው ነው እንጂ ቢኖረው እንደዛ ሊሆን አይችልም ብዬ ነው ጭራ የለውም ያልኩት። ሁለተኛው ደግሞ ዛፍ ስር አረፍ ስንል ቀና ብዬ ሳይ ከብራንቹ በአንዱ ጫፍ ተበልቷል፣ በአንደኛው ጫፍ አልተነካም። የሚደርስበት ግመል ሁለቱም ማየት ቢችል ኖሮ ይሄኛው ለም ነገር ሳይበላ ሊያልፈው አይችልም ብዬ ነው። ሶስተኛው ደግሞ ዳናውን ሳይ በመንገድ ላይ አሸዋ ውስጥ ጠለቅ ያለ ገባ ያለ ስለሆነ ያልጫነ ግመል ቢሆን ያን ያክል ዳናው የጠለቀ አይሆንም ብዬ ነው እንጂ አላየውም ይላል። እና ሰውየው ብሎ መለሰ፣ እናንተ አስተዋይ ጓደኛሞች ናችሁ። ከታየው ባሻገር ከሚሰማው ባሻገር አናላይዝ ማድረግ የምትችሉ ብልህ ሰዎች ናችሁ። አንተ ደግሞ ያልነኩ ሰዎች ባልገባህ መንገድ የከሰስክ ነህ ብሎ ለያቸው ሰዎቹ። ጋዜጠኞች ከሚነገራቸው ነገር ባሻገር ከሚሰሙት ነገር ባሻገር ጎርጉረው ማየት ካልቻሉ ጥፋት ይመጣል ማለት ነው። ይሄም ነገራችሁ አጠቃላይ አውዱ ላይ ያለውን ፕሮፓጋንዳ በደንብ አንደርስታንድ ታደርጉ ስለምፈልግ ነው። ሚዲያና ሎ ኢንፎርስመንት ኤጀንሲስ የሚቀራቸው ብዙ ነገር አለ። ግን ኢትዮጵያ በታሪኳ እንደ አሁን ያለ ሎ ኢንፎርስመንት ኤጀንሲ ገንብታ አታውቅም። ምንም ጥርጥር ያስፈልጋል። ሚዲያ በሚመለከት የግሎቹን በሚመለከት አንድ አካባቢ የሚለው ጉዳይ አሁን ፌደራል ላይ 40-50 ትሆናላችሁ። አሁን 40-50ው እዚህ ጋር ስሩ ቢባል አንደኛ በጋራ አንድ ፎቅ ሰርቶ ፍሎር መከፋፈል እኛ እንወድም፣ እንደሱ ታውቃላችሁ። እሺ ግድ የራስህን ደግሞ ስራ ቢባል 2-3 እንኳን አትሆን የምትሰሩ ከዚህ ውስጥ በጣም ኤክስፔንሲቭ ነው ስራው። በደንብ አስቡበት፣ የፋይናንስ ሶርሳችሁን አስቡበት እና ጊዜ ወስዳችሁ ፕሮፖዛሉ ይቅረብ እናያለን። ሐሳቡ መጥፎ አይደለም። እዛ ፊልም ይሰራበት አንድ ሰፈር ማዕከል መጥፎ አይደለም፣ ግን በምን ገንዘብ ይገነባል ነው። አሁን ደሞዝ መክፈል አቅቷቸው እየተበተኑ ላሉ ሚዲያዎች ምን ያክል ከባድ እንደሚሆን አስቡት። እና ምንችል ሲሆን ጊዜው ሲመጣ የምናደርገው ይሆናል። መረጃን በሚመለከት ህግ ማስፈጸም በሚመለከት በተለይ ማህበሩ እኔ አንድ መስሎ የነበረ 100 ከሆነ አስቸጋሪ ነው። አንድ ከሆኑ ከሰብሰብ ካሉ ግን በአብዛኛው የፖሊሲ የህግ ጉዳይ እየተማከረ መስራት ጥሩ ነው። ወረዳ ስንሄድ ይይዙናል ያለችው እህቴ ይኖራል እሱ አይነት ነገር። ያው ልክ ስትመጡ ለምሳሌ አሸም ስትይ ማን ነው አሸም ብለው አሁን ባለው ፖለቲካል አውድ እኛን ለማጋለጥ ነው ብሎ አስበው ሰው ሊያደርግ ይችላል። እንደዛ ግን የመንግስት ፍላጎት አይደለም። እንዳትዘግቡ፣ የመንግስት ፍላጎት አይደለም። ጋዜጠኛ የሚባል ሰው ፕሮፌሽናል የተማረ መሆኑ፣ ለሚታወቅ ተቋም የሚሰራ መሆኑ፣ ካጠፋ በእናንተ ህግ የሚጠየቅ መሆኑ አረጋግጣችሁ አይዲ ስጧቸው። ፖሊስም እነዚህን ሰዎች ካላግባብ እንዳይነካ፣ ችግር ካለም ተነጋገሩ ከነሱ ጋር በጋራ ሆናችሁ፣ የሚጠየቅ ሰው ካለ ህግ ስላላችሁ ማለት ነው። ጋዜጠኛ የሚባል ለዩ፣ የራሱ የሆነ መለያ አይዲ ስጡት፣ የተከበረ ይሁን። ይሄን ፖሊስ እንዲያውቅ እናደርጋለን፣ ፍርድ ቤት እንዲያውቅ እናደርጋለን። ችግር አይደለም። በሙያ የሚሰራ ማንኛውም ሰው ካልተከበረ ምንም ነገር አይሳካም እዚህ ሀገር ውስጥ። ግን እናንተ ድርሻችሁ ምንድነው? ትክክለኛ ፕሮፌሽናል የሆነ ሰው፣ ማስረጃ ያለው ሰው፣ ለሚታወቅ ተቋም የሚሰራ ሰው፣ ፍቃድ ያለው ሰው፣
መሆኑን አብራችሁ ስሩ። ሬኮግናይዝ መደረግ ያለባቸው ጋዜጠኞች ለምሳሌ 30 ዓመት ያገለገለ ወይ ምናምን ያገለገለ የሚለውን በደንብ ሳታዳሉ ለይታችሁ ሬኮግናይዝ ማድረግ ቢቻል ጥሩ ነው እና ጋዜጠኛ ሬኮግናይዝ ማድረግ በደንብ ተመካክራችሁ የኛ ብቻ ሲሆን ትንሽ ይበላሻል። ከግሉም ከመንግስቱም ቢሰራ እነዚህ በማዕከል ያሉ ሚዲያዎች ተጠንቶ እንደየስራቸው እንደየሰዋቸው መጠን የተወሰነ ድጋፍ ቢደረግ ለምናግዘው ለእናንተ ብለን ሳይሆን እናንተ ከሌላችሁ ሐሳቦቻችን ስለማይሳኩ ማለት ነው። ተቹን፣ ጠይቁን፣ ግን አትቅጠፉ፣ አትዋሹ፣ አጌንስት ናሽናል ኢንትረስት አትሂዱ። ያ እስካሁን ድረስ የሚያጣላ ምንም ነገር የለም። በዛ ሐሳቤ የኢትዮጵያን ተስፋ የኢትዮጵያን ነገ እያሰባችሁ በፍቅር በአንድነት ለማንሰራራት በእውነት በእውቀት ለመግለጥና ለመገለጥ እውነትና እውቀት ሳይንሻፈፉ ለማንቃት በትህትና ለማስተማር በጎደሉ ጉዳዮች ጥቆማ ብታደርጉ ይታረም ይስተካከል ብትሉ ለእያንዳንዳችን ተጨማሪ የእውቀት ምንጭ እንጂ ክፋት የለውም። ግን ትህትና ይፈልጋል። በጥበብ ደግሞ በትጋት ኢዚ መሆን የለበትም ጉዞ ትጋት ይፈልጋል። በትጋት ያለውን ነገር ለማሳየት ብትሞክሩ ይህን ስታደርጉ መከራ የምትቀበሉ ሰዎች፣ የምትፈተኑ ሰዎች፣ የምትቸገሩ ሰዎች ካላችሁ የምርጫችሁ ውጤት እንደሆነ አስቡት። ለኢትዮጵያ ጥቅም ብቻ የሚያግዝ ሆኖ እንስራ። እቺ ሀገር ተስፋ አላት። ዝም ብዬ አይደለም ትበለጽጋለች የምለው። ህዝቡን ማንቃት፣ ማስተማር፣ ወደ ትክክለኛው መንገድ መውሰድ፣ ያን ማድረግ ደግሞ መንግስት ሲሳነው መንግስትንም ክሪቲሳይዝ ማድረግ አለባችሁ። ያንን ግን የምትገልጡበት መንገድ ትህትናና እውቀት ከሌለው ገና ሳንሰማው ነው የምንገፋው። እንደዚያ እንዳይሆን ለሀገር ኢንትረስት የምትሰሩ ሰዎች በዛ ስፕሪት እስከመጣችሁ ድረስ በእኛ በኩል ከእናንተ ጋር ተባብሮ መስራት፣ ህግ ለማሻሻል፣ ስልጠና አቅም ለመገንባት፣ ፋይናንሻሊ ለመደገፍ ፍላጎት አለ። በእኛ በኩል የተነሱ ጥያቄዎች በሙሉ ይዘናል። አንዳንዶቹን በደንብ አስበን አስልተን እንመልሳለን። በዚያ ስፕሪት በርቱና ስሩ። አመሰግናለሁ።